ዲንጊሊናሺን ያጣሺው በስንት ዓመትሽ ነበር? ስንት ዓመትሽ ነበረ ዲንጊሊናሺን ስታጭ? 14 እሺ ተስቢ ሰላም ናት? እግዚአብሔር ይመስገን ሰላም ናችሁ? ስራ ምናምን ቆንጆ ነው? ስራ ቆንጆ ነው፣ አሪፍ ነው በጣም። እሺ በጣም ቀላል ጥያቄዎች ናቸው የምጠይቀህ። ጀምራ ይጀምራ። ፓስተር ታውቃለህ? ፓስወርድ ፓስተር ዋንግላው ነው እንዴ? ፓስተር እንግሊዝ። እሺ አለ። አዎ እሺ ወንድ ነው ፓስተር የሚባለው? ፓስተር ወንድ ነው። እሺ ሴት ምንድነው የምትባለው? ሴት ምንድነው የሚባለው? ሴትም ፓስተርች። ሴት ምን ይባላል? እንማ ወንድ ፓስተር የምለው ሴትማ ፓስተር ነች። አሁን ለምሳሌ ወንድ መምህር፣ ሴት መምህርት አይደለ? ሴት ማለት ፓስተር፣ ወንድ ፓስተር ሲሆን ደግሞ ሴት ምን ይባላል? ወንድ ፓስተር ከተባለ ሴት ምን ይባላል? ሴትማ ፓስተር ነች የሚባለው። ፓስተር ነች። በጣም አሪፍ። እሺ ቀጥላ። አሪፍ ነው። ጥፍር የሱ ይገኛል? ጥፍር የሱ ይገኛል? የሰው ጥፍር የእግር ነው የእጅ ነው? ሰው ስንት ጥፍር አለ? ሰው ስንት ጥፍር አለ? ሰው 20 ከነ እግር ጋር እጅ ጋር 20 ፍሬ። 20 ብቻ? ከዚህ በላይ አለ እንዴ? ከዚህ በላይ ያለ ሰው ጥፍር ነው ያለው? ብዙ ከ47 በላይ ይባላል። እንዴት ብዙ ጥፍር ነው ያለው? ጥፍር 10 ፍሬ ነው። ሌላ 20 ፍሬ ማለት እጅ 10 እግር 10 ከዚህ በላይ አለ። ጥፍር ለምን ይመስላል የሚጠቅመው? ጥፍር ምን ጌጣጌጥ ነው እንጂ ምን ይጠቅማል? ጌጣጌጥ እንጂ ሌላ ምን ይጠቅማል? ጥፍር እንዴት ጌጣጌጥ ሊሆን ይችላል? ሌላ ጥፍር ምን ይጠቅማል? ምንም አይጠቅምም። ያው ዝም ብሎ እግዚአብሔር ስጦታ ስለሆነ ጌጣጌጥ ሆነ እንጂ ሌላ ነገር ጥቅም የለም። ሌላ ጥቅምማ አላውቅም። አንጎል የሱ ጋር ይገኛል? አንጎል እኮ በዚህኛው አንጎል ይሄ እኮ አንጎል አይደለም። አንጎል የት ያገኛል? እናላውቁም። ይሄኛው ነው አንገቱ ነው አንጎል ይባላል። እዚህ ጋር ማለት ነው። አሳያችሁ ለበልካችሁ። ይሄ አንጎል ነው። እሱ አንጎል። እኔ መገራገባ እኮ እዚህ ጋር አንጎል ያለው እዚህ ናቸው። እሺ ጭንቅላትስ? ጭንቅላትም እንደዚህ ነው። ኋላ ጭንቅላትና አንጎል ልዩነታቸው ምንድን ነው? ጭንቅላቱም ሁሉም ነገር ያሰበን ነገር አይምሮ፣ አንጎል ደግሞ አንድ ነገር ሰላም ያለው ነገር ያሳስባል። ንጹህ አየር ይሳባል። ብዙ ነገር ይሰራልች። ኦኬ አንጎል አየር ምናምን ያስገባል። እንደዚህ ጥቅም አለ። ብዙ ጥቅም አለ። ሰዎች በብዛት የሚተነፍሱት በአንጎላቸው ነው አይደል? በአንጎል ናቸው። እና ከጭንቅላትና ከአንጎል የቱ ነው ትልቁ? ጭንቅላትና ከአንጎል ጭንቅላት ይበልጣል። ጭንቅላት ሰላም ካለ ግን ሁለቱም አንድ ነው። ጭንቅላት ከተበላሸ አንጎል ምን ያደርጋል? አንጎል ከተበላሸ ደግሞ ጭንቅላት ብቻ ምን ይሰራል? ሁለቱም በሰላም ነው። የጭንቅላት ዋና ጥቅም ምንድን ነው? ጭንቅላትም ዋና ጥቅም አንድ ነገር ማሰብ ያለው፣ አንድ ሰው አንድ ነገር ማሰብ ያለው። ኦኬ አንጎል አየር ለመሳብ፣ ጭንቅላት ደግሞ ለማሰብ ማሰብ አንድ ነገር ማሰብ አለበት። እንደዚህ እሺ ልቀጥል። በጣም አሪፍ ልቀጥል ወደ ቀጣይ ጥያቄ። አንድ ሰው ናይጄሪያዊ ከተባለ አንድ ሰው ከሐዋሳ ምን ይባላል? አንድ ሰው ናይጄሪያ ከበለ? አንድ ሰው ከናይጄሪያ የመጣ ሰው ናይጄሪያዊ ከተባለ አንድ ሰው ከሐዋሳ የመጣ ሰው ምን ይባላል? ከሐዋሳ ድንግልናን ያጣው በስንት ዓመት ነበር? ድንግልናን ያጣው በስንት ዓመት ነበር? ስንተኛ ክፍል ነበር? ስንተኛ ክፍል ነበር? እኔ ጋና ሁለተኛ ክላስ። ስንት ዓመት ማለት ነው? ስንት ዓመት ማለት? 7 ዓመት። 7 ዓመት?
በሰባት ዓመት እንደው ያጤ መጀመሪያ ኢትዮጵያ በሰባት ዓመት ምን ተፈጥሮ ተደፍረ ነው ተደፍረ ነው? ኧረ አልደፈርም። በጣም ነው የማመሰግነው ፈቃደኛ ስለሆንክ። ስምን ታስተዋውቅልኛለህ? ይርጋ እባላለሁ። እሺ እንጀምር። እሺ ከቤት እንስሳ ምን ትወዳለህ? ከቤት እንስሳ ላም ነው። ላም ትወዳለህ? እስቲ አንድ የላምን ድምጽ ታሰማኛለህ? ዋ ኦኬ እምቧ ትላለች። ምን ስትሆን በብዛት ድምጽ የምታወጣው? ምን ስትፈልግ ነው? ልጇን ስትፈልግ። ኦኬ ልጇን ስትፈልግ የተለየ ድምጽ ታወጣለች? ከዚህ ሌላ እንግዲህ ታወጣለች። አልችልም። እሺ ሲኦል የት ነው የሚገኘው? የት የሚገኝ ይመስላል? ሲኦል የት የሚገኝ ይመስላል? ሲኦል ምን ኧረ ቄስ ትምህርት ነው። የታውቀዋል ሲኦል ማለት ሰማይ ነው። ሰማይ ላይ ሰው ሲሞት ምናምን ከፍ ስራ ሲሰራ ሰርቶ ላይ ነው። እንግዲህ ማንም አላየው። በየትኛው አህጉር ነው የሚገኘው? ምን እንደሚመስል ከሆነ አይው ከብደኛል አባት። እዚህ አፍሪካ አሜሪካ ነው የሚባሉ አህጉሮች አሉ አይደል? ኖ ሰማይ ውስጥ። እሺ ምሳሌ አነጋገር ትችላለህ? ምሳሌ አነጋገሮች እስቲ ልጀምርና ትጨርሰዋለህ። ያረገዘ ድመት ጨርሰው ይሄን ኧረ አልችልም። ዶሮ ላመሏ ፋዘር ጠያቸው። ዶሮ ላመሏ ብላ ታወጣለች። ስትል ቢላ ታወጣለች። አዎ መግደያ። እሺ ያረገዘ ድመት ያረገዘች ድመት ግልገል ትወልዳለች። እሺ አይጥ ከመድረሷ አይጥ ፉጨቷ ይቀድማል። እሺ የቀደመው ጥያቄ ልጠይቅህ። ሲኦል በየትኛው የት ይገኛል? ሲኦል ከመቃብር በታች ከሞተ በታች መሬት ስር ማለት ነው። አዎ። የምድር ወገብ የቱ ጋር ይገኛል? የምድር ወገብ የት ይገኛል? በአትላንቲክ ውቅያኖስ። በ1.7 ሚሊዮን ውስጥ ቁጥር አለ። 1.7 ሚሊዮን አይደለ? ከዛ ውስጥ ስንት ዜሮዎች አሉ? 1.7 ሚሊዮን ውስጥ ስንት ዜሮዎች አሉ? 10 ዜሮዎች። 7 ሚሊዮን ማለት 1.7 ነው። ሚሊዮን ማለት 8 ተስማሙ። እንግዲህ አስታርቃል። 6 ነው። 6 ናቸው። እሺ የመጨረሻ ጥያቄ ከማን ልጀምር? ከእሳቸው። እሺ ድንግልናዎትን ያጡት በስንት ዓመቱ ነበር? ድንግልናዎትን ያጡት በስንት ዓመቱ ነበር? አስቂ በ14 ዓመት። በጣም ልጅ ነበሩ። እኔ ደግሞ በ25 ሳላገባ ለዛም ባህር ዳር። እንዴት ነበር የመጀመሪያው ድንግልናዎት ሲያጡ? ምን ተሰሙት? ምንም የተሰማኝ ነገር እንደው ደስ የልብ ወንድነት ነገር ነው የተሰማኝ። ከዛ በኋላ እንዴት ነው ፍላጎት ምናምን አለ? አዎ እየጨመረ ነው የመጣው እየጣፈጠኝ። ጥፍር የሱ ይገኛል? እጅ ላይ ሰው ስንት ጥፍር አለው ማለት ነው? 10። እሺ ጥፍር ለምን ይጠፋል? ጥፍር አንደኛ ለውበት ይጠቅማል፣ ሁለተኛ ነገሮችን ለመያዝ። በጥፍር ምን ትይዛለሽ? በጥፍር ለምሳሌ ይሄኛው ጥፍር ከሌለ ትንሽ ነገሮችን ለማንሳት ይከብዳል እና ያንን ታነሳበታለህ። ለምሳሌ መርፌ። አንጎልሽ የቱ ይገኛል? አንጎል ጭንቅላቴ ውስጥ ማለት ነው። ጭንቅላቴ ውስጥ እቁሚ። አንጎል ኦኬ፣ ወደ ኋላ ስፓይናል ኮርድ ነው። ወደ መሀል አካባቢ ይመስለኛል።
ይመስለኛል። እሺ ጭንቅላትና አንጎል ልዩነታቸው አለ ጭንቅላት የቱ ጋር ይገኛል? አላቸው እንዴ? ለሴት ልጅ ልጃገረድ ከተባለች ወንድ ልጅ ምን ይባላል? ልጃገረድ ያላገባች ናት አይደል? ወንድ ያላገባ ወጣት ትባላለች። በወንዱ ካለው ስድብ ይሆናል ያኛው። ስለዚህ እሺ ምን የሚባለው ማለት ልጃገረድ ወንዳገረድ የሚባል ነገር አለ፣ ግን ስድብ ነው መሰለኝ። ወንዳገረድ የሚባል ነው። ልጃገረድማ ኖርማል ስም ነው። ወንዳገረድ የሚባል አለ፣ ግን ዛሬ ሰሙት። እኛ ሰፈር እንደሱ እያሉ ይሳደባል። ስለዚህ ወንዳገረድ ነው እሱ ስድብ ነው አልኩህ እኮ። ስለዚህ ለወንድ ወጣት ነው በቃ ወይም ወንድ። ድንግልናሽን ያጣሽው በስንት ዓመትሽ ነበር? ምን እሺ ድንግልናሽን በጣም ቀላል ነው። አላጣሁትም አለ ኦፍ ኮርስ። ለምን እንዳትለኝ እሺ። ለምን አረልሽ? አለ እዚያ አለ የመጀመሪያ ኢትዮጵያዊት አሉ። ግን አይ እስካሁን የጠየቅናቸው አይ አሉ ነፍ ናቸው። እኔ ራሱ ወንድ ብቻ ነው ያገኘው። ኧረ እባክህ እንደሌለ ስለምታውቅ ነው። ከቤት እንስሳ ምን ትወዳለሽ? ውሻ፣ ድመት፣ ሚያው 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 ሚያው። እሺ ሲኦል በየትኛው አህጉር ይገኛል? ምን? ሲኦል በየትኛው አህጉር ይገኛል? አህጉር ነው እንዴ? አህጉር ላይ ነው እንዴ ያለ ሲኦል? የሆነ ከተማ የሆነ ነገር ላይ እንዳለ ሰምቻለሁ፣ ግን እኔ እንጃ አላውቅም። እስቲ ገምጪ። ኧረ ለምን ገምታለሁ? በኋላ ብሳሳት። እሺ በ1.7 ሚሊዮን ውስጥ ስንት ዜሮች አሉ? በ1.7 ሚሊዮን ውስጥ ስንት ዜሮች አሉ? 1.7 ሚሊዮን ስንት ዜጎች አሉ? ዜሮች እንዴ መች አለው ሲጀምር? 1.7 ኦኬ 1.7 ሚሊዮን የሚባል አይደል እንዴ ሲጀምር? 1 ነጥብ ከተባለ 1.7 ነው አለቀ በቃ። 1.7 ሚሊዮን ማለት 1 ሚሊዮን 700 ሺህ ማለት ነው። ኦኬ እና እንደሱ አትለኝ እንዴ ቅድም። ስንት ዜሮች አሉ በዛ ውስጥ? 1 ሚሊዮን 6 ዜሮ ስላለው 7ን ወደዚህ ስታመጣት 5 ሊሆን ይችላል። 1 ሚሊዮን 6 ዜሮ አለው። 700 ሺህ ደግሞ 5 ዜሮች አሉ። 6 እና 5 11 ይሆናል። ስንት ነው ማለት ነው? ለብቻ ዜሮ አለው ማለት ነው። አጠቃላይ ስንት ነው? አስበኸው ነው እንዴ? 1 ሚሊዮን ለብቻ 700 ሺህ ለብቻ ነው እንዴ? እና 11 ዜሮ ሊኖረው ነው በለኛ። አይሆንም፣ እንደዛ አይሆንም። ስንት ነው? 5 ነው የሚሆነው። 5 ብቻ? አዎ በቃ ይበዛል። ሲጻፍ እንዴት ነው የሚጻፈው ታዲያ? እስኪ አንድ ነገር 5 ዜሮ ኖ ለምን እንደሱ ትላለህ? በቃ ዝም ብለህ ከሰዓት ከምፈጅ 1.7 ብለህ ሚሊዮን በጽሁፍ ሚሊዮን ብለህ ጽፏል። ድንግልናሽን ያጣሽው በስንት ዓመትሽ ነበር? ኧረ የኔ ያለብስ ሞም ወለ አራለ እንስሳችሁ ማለት አለ ብርቅዬ ናቸው እነዚህ ልጆች ለሀገራችን። አለ በየትኛውም እድሜያችን እስካሁን ባለው እድሜያችን አላጣ ነው። ሜቢ ድንገት በስራ ምናምን ነገር እንትን ብለው ይሆናል እንጂ ነው እሱ ነገር በሱ ነገር ይጠፋል ይባላል ይላሉ ሳይንስ ግን አይደለም። እኔ እናቶቻችን ያሉት እናቶቻችን ይሉታል። ኦኬ እናቶቻችን ያሉት በሱ ማለት እንደሱ ለማለት ሳይሆን አንዳንድ ትልልቅ ሰዎች እንዲህ ይሏል። እንትን እኔ አሁን ለምሳሌ ያጣሁት የሆነ በጣም ከባድ ቃነሳ ነበር ምናምን ነገር የዛን ሰዓት ድንገት ግን ምንም ስሜት የለውም ምናምን ነገር ብቻ ግን ያጥቻለሁ ምናምን እንዲህ ሳረግ የለም ብሎኛል ምናምን አለች። በእንትንም ይላሉ በሳይክል ልጅ ስትነዳ ምናምን ድንግሏ ምናምን ይባላል። እንደዛም አውቃለሁ ግን እኔ አላምንም። ነገር አለ ይሄ መንገድ ላይ ሲወርቁ አይሆንም ሰነጠቁ ነገር አለ እንደዛ ነገር ሲሆን አይዳል ይባላል። አዲስ መረጃ የሰጣችኝ በጣም ነው የማመሰግነው። ሲኦል የትኛው ሀገር ውስጥ ይገኛል? ሲኦል ኢትዮጵያ ውስጥ እንደማይሆን እርግጠኛ ነኝ። እንዴ ያውኛ ደግ ስለሆነ በብዛት እንደውም ሰው ያለኝ ኢትዮጵያ ውስጥ ነው። ኧረ አይ ኢትዮጵያ ውስጥ ሲኦል የለም ይመስለኛል። አሜሪካ ሲኦል ያለው ለምን አሜሪካ ያለሽ? በቃ
በቃ ብዙ ነገር እዛ ስለሚመራመሩብን እዛ ይሆናል ብዬ አስባለሁ። መመራመራቸው እኮ ጥሩ ነው አይደል? አይ ስለ ብዙ ፍልስፍና በበዛ ቁጥር ስለሚመጣ ብዬ ነው። እኔ ጀምረዋለሁ እናንተ ትጨርሳላችሁ። ከመዲ ልጀምር። ያረገዘ ድመት ሰብቻለሁ። ይወልዳል። ኧረ አላውቀውም። እሺ ዶሮ ላመሏ ዶሮ ላመሏ ወይኔ በእናትሽ ነገር አስተውሳለሁ። ግን አፍንጫ ታሸታለች። ዶሮ ላመሏ የድመት አፍንጫ ታሸታለች። ምን እንዳትሆነው። የመጨረሻ ጥያቄ ፕሮዲውሰር ያወጣው ጥያቄ ነው። ከማን ጀምር? እንዴ ታላቅ ሰው ነች። እሺ ታላቅ ጥያቄ ምንድነው? ስንት አመትሽ ነበረ ድንግልናሽን ስታጭ? 14 ያፋጣሪ ያለ ኧረ አባቴ ልታስበላኝ ነው እንዴ? በጅነትሽ ምን ነው? ያው አጋጣሚ ነው። አይ እኔ እንኳን አልናገርም። ሰራስ ተናግሪ እንዴ? አይ ይቆጣኝ። ከቤት እንስሳ ምን ትወጃለሽ? ውሻ ትወጃለሽ? አዎ። እሺ የውሻን ድምጽ አላውቅም እንዳት አይደለም። አዎ ምን አንዴ በይ I guess ሲኦል ታውቂያለሽ? ሲኦል የትኛው ሲኦል? አዎ ገሃነም ሲኦል የሚባል እሺ እሱ በየትኛው አህጉር ይገኛል? አይ አላውቅም። ግን በሁሉም አህጉር የሚገኝ አይመስለኝ። በሀገር ደረጃ በአሜሪካ I guess ይመስለኛል። ያረገዘ ድመት አላውቅም። አይት ከመድረሰው ቅጠል መበጠሱ። እሺ ዶሮ ላመሏ ላማ የሆነ ነገር ትበጥሳለች። የምድር ወገብ የት የሚገኝ ይመስልሻል? ወይም የት ይገኛል? ኢኳቶር ላይ አይ ቲንክ መሀል ላይ ነው። ኢኳዶር ሌላም አለ ግን ረሳሁት አሁን ላይ። የመጣልኝ ኢኳዶር ነው። ኢትዮጵያን ክሮስ ያደረገ በ3 ዲግሪ ወደ ታች ነን መሰለኝ ከምድር ወገብ እኛ በ3 እንትን ላቲቲዩዱ መሰለኝ። የመጨረሻ ጥያቄ የመጨረሻ ጥያቄ ምንድነው? ስንት አመትሽ ነበረ ድንግልናሽን ስታጭ? ይሄ ጥያቄ በጣም ከባድ ነው። እኔ አላጣውም። ምን ያስቃል? ምንድነው ውሸት? እሺ ዝም ብዬ አይ እኔ ምን ላድርግ? ካላጣሁ እኔ ምን ላድርግ? በግድል ልጣሁ ነው እሱ ይሻላል። ኦኬ ስለዚህ ምን ረመጠባይ ማለት ነው? እኔ እንቻላቅ ማለት እሺ ድንግልናሽን ያላጡ ሴቶች ምን ይባላል? ቨርጂን ወይም ድንግል። እሺ ማለት ድንግልናሽ እስካሁን አንቺ ጋር መኖር ምን ይሰማሻል? ግዴታ እኮ ነው ሴት ልጅ ድንግል መሆን ነው ማለት። አሁን ትራዲሽኑ እየቀረ መጣ እንጂ እኔ በእንደዚህ በቤተ ክርስቲያን እንደዚህ ኢትስ ናት እንደ የግድ ድንግል ነው ሴት ልጅ መሆን ያለባት አንቲል ሺ ጋት ሜሪድ ማለት ነው።